الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلي وسلم على النبي الأمين وعلى آله وصحبه أجمعين. أما بعد، حكم نقل الزكاة من البلد الذي صام فيه الرجل إلى بلد آخر أو إلى بلد أخرى. سويو ከጾመበት ቦታ ዘካተል ፊጥርን ወደ ሌላ ሀገር ማሸጋገር ይቻላል ወይስ አይቻልም የሚል ነው። እንግዲህ አስሉ አይበቃም። ነብዩ አለይሂ ሰላቱ ወሰላም በሙዓዝ ኢብኑ ጀበል ሐዲስ ላይ ማለት ነው فإنهم أطاعوك لذلك ብለው ከሐዲሱ መካከል ስለ ተውሂድ አስተምራቸዋልና ስለ ሶላት አስተምራቸዋልና فإنهم أطاعوك لذلك فعلمهم أن الله افترض عليهم صدقة تؤخذ من أغنيهم فترد إلى فقرائهم أو في فقرائهم እና ዘካ ፈርድ እንደሆነ አስተምራቸው ከሀብታሞቹ ተይዞ ወደ ድሃዎቹ እንደሚመለስ ቱረዱ ፊ ፈቀራኢሂም ወደ ድሃዎቻቸው የሚለው ዶሚር እዛው አካባቢ ላሉት ነው ይላል። ስለዚህ ለአካባቢዎች ነው፣ የጉርብትናም ሐቅ አለ። ስለሆነም አካባቢዎች ላይ ድሃዎች እያሉ አሳልፎ ለሌሎች ሀገር መስጠት አይቻልም። ምናልባት ሌላ ቦታ ያሉት ድህነታቸው ችግራቸው የሚበስባቸው ከሆኑና በጣም የተጎዱ ከሆነ አሳልፎ መስጠት ይቻላል። ወይንም ደግሞ ሰውየው አለበት ወይንም ከጾመበት ቦታ ላይ ያሉት ድሃዎች ሌላ ሰዎች ሌሎች ሀብታሞች የሚያግዟቸው ከሆነ ለሌሎቹ ማስተላለፍ ይቻላል የሚል ነው ያለው። እንግዲህ የበዝ ዙሪያ ላይ ፈትዋ የሰጡትን ሼክ ኢማም ኢብኑ ባዝ ረሂመሁላሁ ተዓላ ተጠይቀው ነበረ። ዘካተል ፊጥርን እንሰበስባለን አሏቸው። እንሰበስብና መምለካ ላይ አገዛ ሳዑዲ ሆነው ምሳሌ ከዛ እንደገና ያን የደረሰውን ሰብስበን ثم نرسل هذا المبلغ في بلدنا لشخص موثوق ከዛ ወደ ሀገራችን ሰንቲቡን ለታመነ ሰው እንሰጣለን እንልካለን። يعني ليستخرج زكاة الفطر حسب قوت أهل بلدنا በሀገራችን ውስጥ ያው ያለውን የእህሉን ሁኔታ በአካባቢው ላይ የሚገኘውን እህል ገዝተህ ሸምተህ አስተላልፍ ለዲሃዎች ለአካባቢዎች ለምናውቃቸው ዲሃዎች ስጥልን ብለን እናደርጋለን። ከዛም ثم يقوم ذلك الشخص بشراء زكاة الفطر حسب ما لديه من عدد أفراد الأسرة المرسل له من المملكة በእነዛ ሰዎች ልክ ማለት ነው የተላከውን ዘካተል ፊጥር የተሰበሰበውን ገንዘብ ይዞ ይገዛል። ከገዛ በኋላ እንደዛ አድርጎ ያዳርሳል። አዳርሶ እንደውም ሰንቲቡ ተተረፈው ደግሞ በትርፍ ደረጃ ዝም ብሎ በሶደቃ አድርገዋል። ትርፍ ሶደቃ ማለት እንደ አይነት በስራት እንዴት ይታያል ሲሏቸው ሼኹ ምን ይላሉ? لا حرج في ذلك በዚህ ነገር ላይ ችግር የለውም። لا حرج في هذا لكن الأحوط أن تخرجوا زكاة الفطر في البلاد التي تقيمون فيها ዘካውን አላችሁበት ቦታ ላይ ብታወጡ አስተማማኙ እሱ ነው፣ አህወጡ እሱ ነው። አንድ ቦታ ወደ ሌላ ቦታ ማሸጋገር አይቻልም የሚሉ በርካታ ዑለማዎች እንዳሉ ስለሚያስተውሉ ነው። ኢኽራጁሃ ፊል በለድ التي አንተ ሙቂም ፊሃ አለበት ቦታ ላይ ማድረሱ هذا አውላ የተሻለ ይሆናል። لانها مواساتون لاهل البلد التي አንተ فيها አንተ ካለህበት ቦታ ላይ ያሉት ድሃዎች እንደዚሁ ለነሱ ማዘንና እነሱ ማስደሳቱ የበለጠ ይሆናል። فاذا ارسلتها الى فقراء بلدك አገርህ ላሉት ድሃዎች ደግሞ ታስተላለፍክ ወይንም ደግሞ ወደ ለነሱ ካስተላለፍክ ችግር የለውም። إذا أرسلتها إلى فقراء بلدك أجزأت إن شاء الله بشا يبقى قوال. لكن الأحوط والأفضل هو إخراجها يعني في البلد التي أنت مقيم فيه لالبت بوتالي كان لابت بوتالالو دهاوش مستطو يتشالنوا علنا يلالو لأن جملة من العلماء يقولون بركات علماء يجب إخراجها في البلد التي يصوم فيها المسلم ሰውየው ጾም ከጾመበት ቦታ ላይ ሆኖ ያው ላሉ ሰዎች በዛው ላይ ዘው ማውጣቱ የተሻለ ነው፣ የወጅባል ግዴታ ነው የሚሉ ስላሉ ለዚህ ነው يخرج الزكاة في البلد اللي أنت هو في مقيم فيها هذا عند جميع من أهل العلم በርካታ ሰዎች አሉ የእውቀት ባለቤቶች ብለዋል። وإذا نقلها للحاجة فلا بأس ለሐጃ ግን ታሸጋገራት ወደ ሌላ ቦታ ካስተላለፈ ችግር የለውም ኢንሻአላህ ችግር የለውም። እንግዲህ አሁንም ቢሆንም ቦታሉ ለስደት የወጡ ወንድሞችና እህቶች ሰንቲቦችን አሰባስበው ወደ አገራቸው ወይንም ወደ ኢትዮጵያ ይልካሉ። ከዛም በኋላ እዚህ ታማኝ ሰው ወይንም ደግሞ ለቤተሰብ የሚሰጡና ገዝተው
እንዲሰጡላቸው እንዲያከፋፍሉላቸው ያደርጋሉ። ይህ አይነት ስርዓት እንዴት ነው ለሚለው ነው አሁን ባሉት መልኩ ሼክ ኢብኑ ባዝ የሰጡት ፈትዋ ግልጽ ጉዳይ ነው ማለት ነው። ለሐጃ ከሆነ አዎ፣ ካልሆነ ግን እዛ ባለበት ቦታ ላይ ዘካውን መስጠቱ ነው የሚሻለው የሚለውን ነገር ነው ያስቀመጡት። እንግዲህ ከሀብታም ሀገሮች ላይ ሆነው በርካታ ለድሃዎች የሚደረስበት ከሆነና እነዛን ድሃዎች ሌላ ሰው የሚሸፈን ከሆነ ሌላ ቦታ ላይ ደግሞ ድህነቱ የጠናባቸው ሰዎች ይኖራሉ። ቢሰጣቸውም ትንሽ ነገር ነው የሚሰጣቸው፣ የማያብቃቃቸው ይኖራሉ። እነሱ ማስተላለፉ የተሻለ ይሆናል ማለት ነው። ካልሆነ ደግሞ በዛው ባለበት መሆን አለበት የሚለውን ካለፈው ከሙዓዝ ኢብኑ ጀበል ሐዲስ ያነሱት ሁኔታ ላይ ነው ያለው። ከዛ እንደገና ደግሞ ሌሎች ሰዎች ዘካ ስጡን ብለው መጥተው ነበር፣ ትንሽ ተቀመጡ ብለዋቸዋል ይላል። ሰዎችን ትንሽ ተቀመጡ ማለት የሩቅ አገር ሰዎች ነበሩ ማለት ነው። እና ለሩቅ አገር ሰውም ደግሞ ማሸጋገር ለሐጃ እንደሚቻል በረሱል ዓለይሂ ሰላቱ ወሰላም ሐዲስ በዚህ እናያለን ይላሉ ማለት ነው።